ገና ያልተገለጠ ያለ ምን ማለት ምንድነው ያልተገለጠው ምን ማለት ነው ኦኬ ሌላ ጊዜ ባወጣ አሪፍ ነው ትንሽ ብትነግረኝ ደስ ይለኛል ምክንያቱም አድማጮቼን እና ተመልካቾቼን ቢረዱት ምንም ክፋት የለም አዎ እኔ ምንድነው የሚፈልገው ጌታ ተናገረኝ ከዚህ በኋላ መልአክ በቪዲዮ መቀርጽ ሳይሆን ልክ ጉባኤ ውስጥ ያገለገልኩኝ ጌታ መልአክ መጣ ካልኩኝ ማብራት ይጠፋል ካሜራ ይጠፋል በጨለማ ውስጥ መድረክ ላይ ስፒከር ይከፈታል የሚከፈቱ ማብራት ጠፍቶ ማለት ነው በቃ ማብራት ጠፍቶ መድረክ ላይ እሰይ ሁሉ ማብራት ይጠፋል መልአክ በእግር ጉባኤ ላይ ይወርዳሉ በእግር ያገለግሉ ማለት ነው በቃ ጥሩ ወርሺ ጥሩ አምልኮ በቪዲዮ ተቀረጸ መላእክቶች ማለት ነው ኤልጂ ቸርች ላይ በመቸርች ላይ በኤልጂ ቸርች ላይ በአሁን በመንፈሳዊ ዓለም ላይ የሚቀርጸው መልአክ በቅርብ ጊዜ በመድረክ ላይ ትንሽ በኢትዮጵያ ሂሎንታ የሚባል ነገር ደሞ ከመንግስትም ከአሜሪካ ተቃዋሚም በተለያየ ነገሮች ደሞ ገና የተነሳ ስለሆነ ግጭት እንዳይሆን ብዬ ነው እንጂ እግዚአብሔር እስከዚህ እንደሚሰራ ለኔ ተናግሮኛል ከዚህ በፊትም ሊያደርገው እንዳለ ማለት ነው አዎ አሁን በቪዲዮ ነው በአካል መቃ አንተም ያየው ጉባኤም ያየው ካሜራ በላይቭ የተቀረጸ ካሜራ በዚህ አሁን ቸርች ውስጥ የሚቀርጸው ካሜራ አሁን የሚቀርጸው ስፒሪቹዋል ካሜራ ነው በቪዲዮ የሚገባ ማለት ነው ቸርች ውስጥ የሚቀርጸው ካሜራ የተቀረጸ ጉባኤ ከኛ ጋር አንድ ጋር ሆኖ መድረክ ላይ መላእክቶቹ ክራስት መድረክ ላይ ወርዶ ከመላእክቶቹ ጋር ፕሮግራም ሲያደርጉ በቅርብ ቀን መላእክቶቹና ኢየሱስ ክርስቶስ አንድ ላይ መጥተው መድረክ ላይ ወርቆ ቅዱስ እሱን ወርሺፕ ሲያደርጉ በሰማይ የሚደረገው ነው ያምሩ ምድር ላይ ያመጣዋል በስፒሪቹዋል ትክክለኛ የእግዚአብሔር እጅ ስራ እንደሆነ ሰው በመድር ላይ እንዳዩ እኔ ከራሱ አፍ እንደተናገረው ምንም ማብራሪያ ሳልሰጥ በእግዚአብሔር ቃል ላይ ያለውን የእግዚአብሔር ቅዱስ የሆነ መልአክን ሳይሆን ያየው ከክፉ ዓለም የሆኑትን ከመናፍስቱ ዓለም የሆነውን ከአጋንንት ያለውን ያንን ያየው ኤርሚያስ እንዴት እንደዚህ ደፍረት እናገራለ ብላችሁ ካላችሁኝ ሰውየው ራሱ ሲናገር የሰማኑ የእግዚአብሔር መልአክ ሲወርድ መድረኩ ጨለማ ነው የሚሆነው ብሎ አለ መጽሐፍ እንደዚህ ነው ወይ ብሎ የሚለን እናየዋለን ጸጋ ሰጥቶኛል እግዚአብሔር ለመስራት ግን አሁን ትንሽ ከብዶኝ ነው ምን ከበደ የሰው አእምሮ ነው በመላክ በቪዲዮ ተቀርጾ ከከበደ ፎቶ ቀርጾ ከከበደ ያልሰራ ቤት ከመጣ ከከበደ ራከ ምን ገብቶ ከከበደ ክርስቶስና መላክ በእግር ከመጣ በኋላ እንዴት ነው ይሄ ነገር ግን መች ሊሆን ይችላል ብለህ ታስባለህ የዝቡ ልቡ እግዚአብሔር እስኪማስታከ ድረስ መጠበቀው እንጂ ዛሬ መሆን ይችላል የእግዚአብሔር ልቡ የዝቡ ልቡ ጌታ እስኪማስታከ ድረስ ብቻ ነው መጠበቀው ምን ያህል ጊዜ ሊሆን ይችላል ምን ያህል ጊዜ ሊወስድ ይችላል እሱ ጊዜ ለኔ ያናገረኝ ግን ጌታ ጊዜ ነገረኛል ግን አሁን እኔ ለጸጋው ጸጋ ምን ላይ አሁን አለው ጸጋ አይደለም ጊዜ መጠበቀው የዝቡ ልብ እግዚአብሔር አምናለሁ ስለዚህ ህዝቡ ሲዘጋጅ እንዲህ አይነት አምልኮች ይጀመራሉ ነው ነገር ሲዘጋጅ ደግሞ አምልኮ ደግሞ ሲጀመር ትክክለኛ ሪሊ ማለት ነው ወርሺፕ መድረክ ላይ የእግዚአብሔር መላእክቶች ወርዶ ቅዱስ ሲሉ መድረክ ላይ ይቀርጻል ኢየሱስም መድረክ ላይ ቁጭ ብሎ ሲመለክ ነው የእግዚአብሔር መላእክት ከሰማይ ከራሱ ኢየሱስ ክርስቶስ ሁሉ ሳይቀር ወረዳል እሱ ባለበት መድረክ ላይ ወረዳል ይወርድ ኢየሱስ ክርስቶስም በወረደበት ቅዱስም መልአክ በወረደበት መድረኩ ጨለማ ሆነ ይሄ ኢየሱስ ነው እንዴት አለ እነኚህ እውነት ቅዱሳን የእግዚአብሔር መላእክት ናቸው መጽሐፍ ቅዱስ ምን ይላል እኔ አሁን በማገላበጥ ሄጄ በማገላበጥ ብዙ አላደክማችሁም ግን በሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ የእግዚአብሔር መልአክ ለረኞቹ በተገለጠላቸው ጊዜ በዛ በቤተልሔም ሌሊት ጌታ በተወለደበት ሌሊት መንጎቻቸውን ሲጠብቁ ባደሩበት በዚያም ቦታ የእግዚአብሔርም ክብር በዙሪያቸው አበራ ይላል የእግዚአብሔር መላእክት ሲወርዱ የእግዚአብሔር ክብር በሰዎች ዙሪያ ያበራል ብርሃን ነው የሚሆነው እንጂ ጨለማ አይሆንም ለከነኛ አይደል ብዬ ማረጋገጫ ከናንተ አልፈልግም ማረጋገጫዬ ሉቃስ ወንጌል መጽሐፍ ምዕራፍ 2 በዚያንም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ እነሆ የጌታ መልአክ ወደ እነሱ ቀረበ የጌታም ክብር በዙሪያቸው አበራ ይላል ብርሃን ስለሆነ ማለት ነው እዚህ ሰውዬ ቸርች ነኝ ብሎ ያለበት ቦታ ኢየሱስ ስብሰባ ላይ ግን መላእክት ወረዱ አለ መድረኩ ላይ ወረዱ ሲወርዱ ሙሉ በሙሉ ጨለማ ሆነ በጨለማ ውስጥ ደግሞ ስፒከር ተከፈተ አሜን ትላላችሁ አይደል እንደዚህ አይነት ሰው ሜጀር ዋን ነው ይሄ ነው በቃ የተቀባ ነብይ ሚልኮ በጣም ብዙ አለ እዚህ ውስጥ ይሄን የእግዚአብሔር ቃል ሲናገር የሚናገረው ይሄው ለረኞቹ እንኳን በቤተልሔም በዛ ሌሊት ሲወርድ የእግዚአብሔር ክብር በዙሪያቸው አበራ ነው የሚለው የእግዚአብሔር መላእክት ከወረዱ ራሱ ኢየሱስ ክርስቶስ ከመጣሱ እንደሚለው ጨለማ ሆነ ከዛ ማይክ ደግሞ ማነው ስፒከሩ ደግሞ ተከፈተላቸው በጨለማ ውስጥ ማለት ጨለማው ማን ነው ጨለማው ነው ጨለማን የሚያደርግ ማን ነው ጨለማ ነው እግዚአብሔር ብርሃን ነው ጨለማ በርሱ ዘንድ የለም ነው የሚለው የለም ጨለማችሁን ፈልጉ እሺ ይሄ ያዳልሞቲ መንፈስ ማለት ነው አሁን ይሄን ለማወቅ ጾም ጸሎት ምሽግ መግባት የለብንም ግልጽ ነው የእግዚአብሔር ቃል የሚነግረን የእግዚአብሔር መላእክት ባሉበት ወይ ደግሞ የጌታ መንፈስ ባለበት በዚያ አርነት ነው እግዚአብሔር ብርሃን ነው
ሃሌሉያ ጨለማ በሱ ዘንድ ከቶ የለም በቤተ ክርስቲያን ውስጥ ጨለማ የሚታይህ ከሆነ የጨለማው አገልጋዮች ናቸው እነኚህ ልክ ነው የሚታዩአቸው የጨለማው አበጋዞች ናቸው የሚታዩአቸው አይታያቸውም ተብሎ በደንብ የሚታያቸው ከዚህ ቅዱስ ቃል ጋር የሚጋጭ ነገር እንድናደርግ እንድንሰራ የሚናገርን ድምጽ ካለ እሱ ድምጽ ከሰይጣን ዓለም ካሜራ በላይቭ የተቀረጸ ካሜራ በዚህ አሁን ቸርች ውስጥ የሚቀርጸው ካሜራ አሁን የሚቀርጸው ስፒሪቹዋል ካሜራ ነው በቪዲዮ የሚገባ ማለት ነው ቸርች ውስጥ የሚቀርጸው ካሜራ የተቀረጸ ጉባኤ ከኛ ጋር አንድ ጋር ሆኖ መድረክ ላይ መላእክቶቹ ክራስት መድረክ ላይ ወርዶ ከመላእክቶቹ ጋር ፕሮግራም ሲያደርጉ በቅርብ ቀን መላእክቶቹና ኢየሱስ ክርስቶስ አንድ ላይ መጥተው መድረክ ላይ ወርቆ ቅዱስ እሱን ወርሺፕ ሲያደርጉ በሰማይ የሚደረገው ነው ያምነው ምድር ላይ ያመጣዋል በስፒሪቹዋል ትክክለኛ የእግዚአብሔር እጅ ስራ እንደሆነ ኢየሱስ ክርስቶስ ወርዷል መድረኩ ላይ ከመላእኩ ጋር ብሎ መድረኩ ጨለማ ሆኖ ስፒከር ተከፈተ ብሎ ሲሉ ወንድምዬ ያድርገው እግዚአብሔር አብ ያድርገው ፓስተር ነኝ ብሎ ያለው አቶ ሞላልኝ ቤተሰብ ማነው ልጅ ማለት ነው ሶፎንያስ ኢየሱስ ክርስቶስ ወርዶ መድረኩ ላይ ከመላእኩ ጋር ወረደ እሺ ከወረደ ጨለማ ሆነ ብሎ ሲለው አንተ ዝም ብለህ ቅጥፈት ነው አይለውም እንዴ ውስጡ ምንም አልተቆጣም እንደውም በዘመንኛው አማርኛ ሙድ ይዞበታል አይነት ነገር ነው ውሸት እንኳን ከሆነ ሊቃወሙ ይገባ ነበር በሱ አመለካከት እንደነዚህ አይነት ዘመን ላይ ደርሰናል ይኸውልህ ፓስተር ነኝ ብሎ ኢየሱስ ክርስቶስና ቅዱሳን መላእክቱ ሲሰደቡ እስቲ እንግዲህ መቼስ ያው ምናምን ነገር ይያለ ዩቲዩብ ገንዘብ ሽቀላው ብሎ ማለት አሁን የተያዙት አሁን እዚህ ሚዲያ ላይ የተያዙት ማለት ነው ሰብስክራይብ ለማግኘት የሚሯሯጣውን ያህል ጴንጤው መጽሐፍ ቅዱስ እያነበበ አይደል አብዛኛው ዩቲዩበር ለመሆን ፈልጓል ብዙም ሆኖ አይደለም ግን አልንቀውም 20000 ሰብስክራይብ ነበረኝ እኔ እሰጣው ነበር ለዚህ ሰው እንደው እሱ የእግዚአብሔርን ቃል እውነት በትክክል በእግዚአብሔር ቃል እውነት ላይ ቆሞ ትክክል ያልሆነውን ትክክል አይደለም ብሎ የሚል ቢሆን መጋቢ አለ ምን እንደሚመግቡ አይዶን ነው መልአክ ወርዶ ጨለማ ሆነ ኢየሱስ ወርዶ ጨለማ ሆነ በጨለማ ውስጥ ስፒከር ተከፈተለት እንዲህ አይነት ወሬ ሲያወራ አንድ አገልጋይ ነኝ ብሎ ያለ እውነት ሶፎንያስ ሞላልኝ የዳነ ሰው ነው ወይ አንድን ሰው ወደ ሚዲያ የሳመጣ በመጀመሪያ ኢየሱስ ክርስቶስ የሚከብርበትን ነገር ይናገራሉ ወይ ነው እኔ በግሌ ማረጋው ሁለተኛ ቅዱሳን ይማሩበታል ሶስተኛ ያልዳኑ ሰዎችስ ይድኑበታል ያልዳኑም ሰዎች ወደ መዳን እንዲመጡ የማያደርግ ንግግር የዳኑም ሰዎች እንደዚህ በጥያቄና በጥርጣሬ ውስጥ እንዲሆኑ የሚያደርግ ንግግር እግዚአብሔርም የማይከብርበት ንግግር በየሶፋው ላይ ቁጭ ብሎ ዛሬ ይዤላችሁ መጥቻለሁ እንግዳ ያለ ብሎ የሚለው ለሽቀላ ነው ለገንዘብ ለብጥስጣሽ ሳንቲም ማለት እሱ ተጠራቅሞ መጥቶ ኑሮን ለማን ሰርቶ መብላት ይችላል ሌላ ነገር እግዚአብሔር ለአገልግሎት ከጠራህ ፓስተር ነኝ ብለህ ካልክ ወንጌላዊ ነኝ ብለህ ካልክ ነብይ ነኝ ብለህ ካልክ ለእግዚአብሔር መንግስት ለስሙና ለመንግስቱ ትጠነቀቃለህ አይሞግታቸውም አይከራከራቸውም በእግዚአብሔር ቃል ትክክል አለመሆኑን አያሳያቸውም ይመጣል ይጠይቃቸዋል ይሄዳሉ ያመጣል ይጠይቅ ራሱ ሰይጣንም ቢያገኘው ይጠይቀዋል ይሄ ሶፎንያስ የሚባለው ሰውዬ ማለት የጥቅም ፈላጊ ፓስተር የተባለ ሰው አገልጋይ አሁን ጳውሎስ ቢሆን የሰማው ሶፎንያስን እንደ ጳውሎስ አድርገን ያ ደግሞ እንትነኛ ያለው ሰውዬ ማለት እንደሌላ ሰው ቢሆን ጳውሎስ እንደዚህ ቁጭ ብሎ ይሰማዋል አይሰማውም እንደ ወንጌል ቅንነት ባልሄደስ ጊዜ ምንም እንኳን በጌታ ቢቀድመው ጌታን በመቀበል ቢቀድመው በጎቼን አደራ ጠብቅ ተብሎ ቢባል የዮና ልጅ ስምዖን እንደ ወንጌል እውነት ባልሄደ ሰዓት ላይ ባየው ጊዜ ጳውሎስ ያው ምን ያረጋል መቼም ጌታን የተቀበለው ከኔ በፊት ነው በስጋ ደግሞ ኢየሱስን አይቶታል ሌሎች ሐዋርያት ሁሉ እየሰሙ በጎቼን አደራ ጠብቅ ብሎ ለሱ ነው አደራ ይሰጠው ደግሞ የቤተክርስቲያንም አማድ ነው ሲባል ሰምቻለሁ ዋናው ነው ሲኒየሩ ነው ና አልናገረውም ብሎ አይደለም ያለፈው ፊት ለፊት እየሰማኝ ነው ወንድሜ ፊት ለፊት እንደ ወንጌል ቅንነት ባልሄደ ሰዓት ባየው ጊዜ ጳውሎስ ጴጥሮስ የተሸከመው ስም አላስፈራው የጴጥሮስ በጌታ መቅደም እሱ ጌታን ቀድሞ መቀበሉ አላስፈራውም ጳውሎስን የቤተ ክርስቲያን አማድ መሆኑ አላስፈራውም የተነካው እግዚአብሔር ክብር ነው የተነካው እግዚአብሔር ቃል ስልጣን ነው ጴጥሮስም ይሁን ራሱ ጳውሎስም ይሁን ሌላም ሰው ቢሆን እንደ ወንጌል እውነት ካልሄደ እንዲህ አይነት አገልጋይ ነው አንተ እነሱ አገልጋይ ተብለው በተጠሩበት እኔና አንተ ወይ እኔና አንቺ ተጠርተን እዚህ 21ኛው መቶ ክፍለ ዘመን ላይ ምናምበጫር ከዩቲዩብ ለሚገኝ ገንዘብ ልቅምቃሚ ሽርፍራፊ ሳንቲም ኢየሱስ መድረክ ላይ ሲወርድ መድረኩ ጨለማ ሆነ ብሎሚ 21ኛው መቶ ክፍለ ዘመን ላይ ነብይ ነኝ ብሎ ይሄማ የአዳል ሞቲ ወይ የብርሃንንጋ መንፈስ እግዚአብሔር ምስክር ነው አይልማ ቃሉ አንተ ኢየሱስ በረደበት እኔ የዓለም ብርሃን ነኝ ነው ያለው ከሱ የተነሳኛ እንኳን ብርሃን ሆነና እግሩን አጣጥፎ ፓስተር ነኝ ብሎ እየጠራ ነገ ታምራት ገለታን ሁሉ ጠርቶ ሊያናግረው ይችላል አማኞች የሆኑ ሰዎችን ለማጭበርበር ሰይጣን ራሱ እንኳን ሲጠቀም እንደው ጨለማ እንኳን ሆኖ አይመጣለም ማለት የብርሃን መላእክት ራሱ እንኳን መስሎ ራሱን እስከ መግለጥ ድረስ ይደርሳል እንዲህ አይነት ዘመን ላይ ነው የደረሰው እኔም ማዝነው እንደነኛ አይነትን ሰዎችን ሰብስክራይብ አድርጋችሁ እነሱ በገቡበት ላይቭ ላይ የገባችሁ አሜንና አዎ ብላችሁ ምትሉ የነሱን ቪዲዮ እየተከታተላችሁ የምትሰሙ ጌታ ምን እንደምትሰሙ ተጠበቁ ብሏል የዘመን መጨረሻ ላይ ነው
ምን እንደምሰሙ ተጠበቁ። አሁን በዩቲዩብ ላይ አርዕስቱ በጣም የሰውን አይምሮ የሚስብ ክፈቹና ስሚው ብሎ የሚል አይነት አርዕስት ነው የሚሰጡት ከላይ ሲሰጡ። ከፍተሽ ግን ስትሰሚው ውስጡ ገለባ ነው። ከፍተሽ ስትሰማ ውስጡ ኢየሱስን አንደኛ አያደርግም። ሜጀር ዋን ነኝ እኔ ነኝ ዋን ነምበር ዋን ነኝ ይላል። ኢትዮጵያ ውስጥ ዋን ያልሆነ ማን አለ? ሁሉ ዋን ነው። ዋን ሜጀር ዋን የጠንቋይ ማዕት ማለት ነው። ነግራችኋለሁ እግዚአብሔር መንፈስ በእኔ ስላለ የጠንቋዮች ማዕት እየመጡ ዋነኝ ይላል። ለምን አስራት ተሰበስባሉ? ለሌሎች ሚራክል መኒ ማረክ ከቻሉ ለራሳቸው ለምን አይሰራላቸውም? እንደውም ምን አሉ አንዳንዶቹ ሲናገሩ ጠንቋይ ለራሱ አያውቅም እንደሚባለው ነው። እነሱም ለራሳቸው አያውቁም። ይሄ ሚራክል መኒ እውነት የሚሰራ ቢሆን ኖሮ ለምን እነሱ ገንዘብ ይለምናሉ? ለምን ለራሳቸው ሚራክል መኒ ወደ አካውንታቸው ያስገቡም ይላሉ። ሉቃስ ወንጌል ላይ እንደሚታዩ ማርያም ማርታ ገንዘብ ይዘው መጡት። ኢየሱስ ታምራት ማድረግ የሚችለው አሳ ማበዛት እንደሚችሉ እንደዚሁ እንጀራ ማበዛት እንደሚችሉ አቅም አለው። ለምን እነሱ ገንዘብ ይዘው መጡ? ሂዱና ገንዘብ አምጡ አለ። ሂዱ ደግሞ ቀጥሎ ደግሞ ምንድነው ከአሳ አፍ ብር አምጡ አለ። ቀረጥ ጊዜ ለጴጥሮስ ተናገረ አይደለም እንዴ? ከአሳ አፍ ሂዱና ገንዘብ አምጡ አለ። ስለዚህ ዛሬ አሳው ራሱ ኢየሱስ የጠራ አሳ አይደለም። ዛሬ አሳ አንተና አንቺ ነሽ። ኢየሱስ የጠራ አሳ ወደ በዚህ ጊዜ ወይ ተበልቷለች ወይ ደግሞ ይዞ ተይዟለች። ስለዚህ ዛሬ አሳ ማን ነው? ወይ እቺ ጉባኤ ውስጥ ያለው ሜምበሮች አሉ እነሱ ናቸው አሳ። ዛሬ አሳ ከነሱ ውስጥ ነው ወጣ አሳ ጌታ ይባላል። ለነቢያቱ ማለት ነው። ለነቢያት በረከትም የነቢያት ገንዘብም የዳይመንድ መለበሻ ለስፕሪንግ አልጋ ለመተኛ አሳ ከዛ ይወጣል። ጌታ ይባላል። ለምን ኢየሱስ ያገኘው አሳ አሁን የላትም ወይ ተይዞ ሌላ ሰው በልቶን ይችላል። ይሰማና ወጥቶ ነው ማውራኮ። ስለዚህ እኔ የትኛ ጠንቋይ ጭንቅላቱ ላይ አድርጎ ከሱ መብላት ይችላል? ሰውየው ከሰውነቱ ወደ በግ ቀይረ ወይ ደግሞ ወደ በሬ ቀይረ ሰውየው። አዎ የትኛ ጠንቋይ እንዴት ማለት? በዝጋይ መንፈስ ማለት። በዝጋይ መንፈስ ጠንቋው ወደ በሬ ቀይረ ከጠንቋይ እጅ ለበረከት ልቀበል ይችላል። እኔ እንደዚህ ፊዚካሊ ሰው የሆነውን ሰውዬ ወደ በሬ ወደ መቀየር ማለት ነው። ሰውየማ በስጋ ወደ በሬ አይቀየርም። ሐሳቡ ነው ወደ በሬ ማለት። ጠንቋይ የትኛ ጠንቋይ ማለት? አዛለው በማን ስም? በኢየሱስ ስም። ለምን ጉባኤው አጋንንት አዘው ይወጣ? በኢየሱስ ስም ስትል አጋንንት ይወጣል። ስለዚህ የትኛ በረከት አዘ በረከት ወደ አንተ ይጠጣል። እንዲህ አይነት ማጭበርበርና ሌብነት በበዛበት ዘመን እውነተኞች አይሰሙ። እንደነኛ ሰዎች ናቸው የሚሰሙት። ትንቢት ማገልገል ማዝናኛ በቃ ጁስ ያስቀምጬ ወይ ፒዛ ያስቀምጬ እንደሚበላ ማዝናኛ። ለምን ከኔ አይደለም ተጪ ራሱ ነው ተናገረ እሱ ነው። አንተ ያስቸዝጋበር አንተ ሌባ ነው ካልኩ አንተ ሌባ ነህ። አንተ ምንድነህ? ሌባ ነህ። አለቅ ማዝናኛ ነው። አሁን አይደለም ስትኔ ደግሞ መንፈስ ዓለም ላይ የሶስት ኪስ ትገባ አነሳለሁ ቪዲዮ እኔ ማዝናኛ ኦሬዲ በቃ ዘና ብሎ ጭንቀት ለማገልገው እኔ ዳይመንድ ጫማ ካላደረኩ አንድ አጅሬት ዳይመንድ ጫማ አድርግ እንዴ ወደፊት በዘወይ ወደፊት እንደዚህ ነገር አሰባሉ ሰዎች ወደፊት ዳይመንድ አድርገ ጭቃ አርግጣለሁ። ዝናብ ዘንቦች ዝናብ ውስጥ ወጣሉ። የዳይመንድ ጫማ የምሰሙ ሰዎች ካሉ በዚህ ኦንላይን በዚህ ሚዲያ ዲቫንሻው ከተራል ሚራክል መኒ አሁን በዚህ ሰዓት ጀምሮ ወደ አንቺ ባንክ አዝዣለሁ። ከመቼ ጀምሮ? በዚህ ሰዓት ጀምሮ ሚራክል መኒ ወደ አንቺ ባንክ አዝዣለሁ። ወደ ቤት ስትገባ ሜሴጅ ገባ። ከየት የመጣ ብር? ስፒሪቹዋል መንፈሳዊ ዓለም ማለት ምን ማለት ነው? እንዴት ነው ብር የሚያስገባው? እስቲ እሱን ብታብራራልኝ። ኦኬ መንፈሳዊ ዓለም ማለት አንተ እንዴት ተፈጠርክ? አንተ እናትና አባት ተጋብ ሶፍናስ እንዴት ተፈጠረ? እሱ የተፈጥሮ ህግ አለው። በተፈጥሮ ህግ መሰረት ያው ሰው ይወለዳል ማለት ነው። ሰው ይወለዳል። ስለዚህ ገንዘብም ስፒሪቹዋል መንፈሳዊ ዓለም ላይ እግዚአብሔር 2.5 እንጀራ ያበዛበት ያልነበረ ነገር ወደ ማኖር ያመጣው ገንዘብም ከመንፈሳዊ ዓለም ወይ ደግሞ ከጨለማ ዓለም አለ። ጨለማ ዓለም ሰው ሊጠቃ ያመጣበት ገንዘብ አለ። መንፈሳዊ ዓለም ደግሞ የጨለማ ዓለም ያከማየ ገንዘብ ወደ አንተ ትራንስፈር ያደርጋል። በምን መልኩ ማለት ነው? በመንፈስ ዓለም በስፒሪቹዋል በመንፈስ ዓለም ነው የሚታደርገው። መንፈስ ዓለም ማለት ምንድነው? የክርስቶስ መንፈስ ማለት የትንሳኤ ኃይል ማለት ኢየሱስ ሞተ ተነሳ። መንፈስ ዓለም ደግሞ ያለው ደግሞ ገንዘብ ቆጥሮ ማትጨርስ ገንዘብ ቆጥሮ ማትጨርስ ባንክ ነው። ተቆጥሮ ማይጨርስበት ዶላሮች፣ ፓውንዶች፣ ዩሮ በተለያዩ ባንኮች ብር አለ። ስለዚህ መንፈስ ዓለም ያልተጠበቀ ነገር ከሌላ ሰው ሁን አንተ በጣም የሚጠራ ሰው አንተ ጎን ሊሆን ይችላል። በጣም የሚጠራ ሰው አንተ ይጠላል። 100 ሚሊዮን ትፈልጋለህ። 100 ሚሊዮን አንተ አስጠኝ። ልክ ትንቢት ካወጣ በኋላ ሰው የጠዋት አንኳኩቶ ብር ትፈልጋለህ ይላል። ምን ትላለህ? 100 ሚሊዮን በጣም አንተ የምጠላው አንተ ጋር ተናግሮ ማለት ከዛ አዎ ትላለህ። አስገብቻለሁ ይላል። አንተ 15 ዓመታት አብረህ የኖርክ ይሄ ሰውዬ ስላንተ መልካም ነገር አወርቶ ማቅ ሰላም ነው ብሎ ማቅ ሰውዬ 100 ሚሊዮን ወደ ባንክ ካስገባ ይሄ 100 ሚሊዮን ከሰውዬ ዘንድ ነው መጣ ከዝጋቤ ዘንድ ነው መጣ ወደ አንተ ከዝጋቤ ዘንድ ነው። እንዲህ አይነት ወሬ ሲያወራ አንድ አገልጋይ ነኝ ብሎ ያለ እውነት ሶፎንያስ ሞላልኝ የዳነ ሰው ነው ወይ? እኔ በፌስቡክ ላይ ተጽዕኖ ከፈጠርኩ እኔ በዩቲዩብ ላይ ተጽዕኖ ከፈጠርኩ ስለኔ የሚያወሩ ይልቅ ላይ በዛፍ ቁርጥ ይብሉ በዛፍ ቁርጥ ይብሉ እውነቱ የሚናገረው ስላንተ ስም ከሚያወሩ ማለት ነው። አዎ የሚያዋጣቸው እሱ እነሱ 100 ጊዜ ቢያወሩ ጆይ ምንም ነገር አይመስልም። እነሱ ጌታ እኮ ምን አድርገዋል? ለኔ ጥሩ ጋዜጠኞች ፕሮሞሽን ስራዎች ፖስተር ስራዎች